ሰላም እንዴት ናችሁ? ዛሬ እንግዲህ እንደዚህ እንደምታዩት በጣም ቆንጆ ለልጆች ለትምህርት ቤትም ለፕሮግራምም የሚሆን ፈላፈል ሰርቻለሁኝ ማለት ነው። ያው ጾምም ስለገባ እንግዲህ ምን ልቋጥርላቸው ብለን ከምንቸገር አንዳንዴ እንደዚህ መስራት እንችላለን። ወደ አሰራሩ እንሂድ። እንደምታዩት ይሄ ዱቤ ተዘብዝፎ 2 ቀን ነው የቆየው 48 ሰዓት ማለት ነው። በደንብ መረስ አለበት። ለምን ሲፈጭ ስለሚጠነክርና በደንብ ካልተፈጨ ደግሞ ለመጥበስ ስለማይመች እንደዚህ በደንብ አርሰን እንፈጫዋለን ማለት ነው። በሽንኩርት መፍጫ ማሽን ከዛም ፐርስሊ ሽንኩርት ቃሪያና ነጭ ሽንኩርት ጨምረን እንደዚህ ለብቻ ፈጭተን እንቀላቅለዋለን ማለት ነው። አብረን መፍጨት እንችላለን፣ በርግጥ ግን ለብቻ ፈጭተን ብንቀላቅለው ምንም ችግር የለውም ማለት ነው። ክኖር እናደርጋለን፣ ጨው፣ ቤኪንግ ፓውደር እንጨምርና እንደዚህ በደንብ ቅልቅል እናደርገዋለን ማለት ነው። ያው ብዙ ጊዜ ይሄ ነገር አይገኝም፣ ግን ካላችሁ ብታደርጉት በዚህ አሪፍ ነው። በደንብ ቅርጹ ፐርፌክት እንዲመጣ ማለት ነው። ከሌላችሁ ግን በእጅም አድርጋችሁ ማድረግ ይቻላል፣ ምንም ችግር የለውም። ዘይታችን ንክር እያደረግ እንዳይዝብን እያስነካን እየቀባባን እዚህ ጋር ጠብ እናደርጋታለን ማለት ነው። እንደዚህ ዘይት ካላደረጋችሁት ይይዝባችሁና ይበተናል። ስለዚህ ዘይት አድርጉበት እቃውን። በእጃችሁም ታደርጉ ከሆነ ደግሞ ዘይት እየነካችሁ በእንትን አድርጉት፣ በማንኪያ ወረድ ለማድረግ ሞክሩ እንዳይበተን ማለት ነው። እንደምታዩት እንደዚህ ቆንጆ ሆኖ ወጥቷል። ሞክሩት ሁላችሁም፣ በጣም ቆንጆ ነው፣ ትወዱታላችሁ።